እግዚአብሔር አምላካችን ስሙ የተባረከ ይሁን። ጌታ በረዳን መጠን የእግዚአብሔር ሐሳብ አብረን እንከፋፈላለን። ያው ሰዎች መድረክ ላይ ሲቆሙ እንደሚሉት እንኳን ለዚህ ቀን አደረሳችሁ። ዛሬ የእግዚአብሔርን ቃል አነብና ከጸለይን በኋላ የዛሬውን መልእክት ጌታ የሰጠኝን አብረን እንከፋፈላለን። አንደኛ ተሰሎንቄ ምዕራፍ 4 ላይ አንደኛ የማይሰማችሁ ከሆነ ምልክት አሳዩ። ምክንያቱም አንዳንድ ቦታ ይሰማል፣ አንዳንድ ቦታ አይሰማም። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 ጀምሮ አነባዋለሁ። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን፣ እንመክራችኋለን። ጸልያለሁ። እንለምናችኋለን፣ እንመክራችኋለን። እንጸልይ። የእግዚአብሔር ቃል ወደኛ በከንቱ ስለማይመጣ እግዚአብሔር አንድ ሊያደርግ ያለው ነገር ስለሚሆን የእግዚአብሔርን ሐሳብ እንድንረዳው ደግሞ በተረዳነው እውነት እንድንኖርለት እግዚአብሔር እንዲረዳን እንጸልይ። አምላካችንና አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስለረዳህን ዛሬ ጌታዊ ከክፋት ላይ ቀምተህ ስለሰጠህን ቀን በቸርነትህ አደረስከን። ክብር እንሰጥሃለን በኢየሱስ ስም አሜን። ይህንን ጊዜ ባርክልን። በቆይታችን ውስጥ ያንተ እግዚአብሔር አምላካችን መገኘት ይሆንልን። እናመሰግናለን በኢየሱስ ክርስቶስ ስም አሜን። ዛሬ የማካፍላችሁ የእግዚአብሔር ሐሳብ በተሰሎንቄ መጽሐፍ ውስጥ ያለውን በአንደኛ ተሰሎንቄ መጽሐፍ ውስጥ ያለውን ከ1 እስከ 5 ምዕራፍ አለው። በዛ ውስጥ ለዛሬ መልእክት የሚሆነውን በመዳሰስ የእግዚአብሔርን ሐሳብ አካፍላችኋለሁ። የማካፍላችሁ የእግዚአብሔር ሐሳብ የትኛውን ቦታ ሊድ ስለ አማኝ ተግባራዊ ሕይወት ወይም ደግሞ አንድ ሰው ክርስቲያን ከሆነ በኋላ በክርስቶስ ኢየሱስ አምኖ ክርስቶስን መከተል ከጀመረ በኋላ ሊኖር የሚገባውን ሕይወት በተሰሎንቄ መጽሐፍ ውስጥ ቁልጭ ብሎ ስለተጻፈ ይሄንን ሐሳብ እኛም ቀጣይ እንድንኖርበት አካፍላችኋለሁ። ተግባራዊ ክርስትና ሊኖሩ የተገባቸው የኖሩትን እኛ ደግሞ ቀጣይ መኖር የሚገባን ሰዎች ልኖርበት የተገባው የክርስትና ሕይወት አካፍላችኋለሁ። በተሰሎንቄ መጽሐፍ ውስጥ የተጻፈውን ማለት ነው። ያ መጽሐፍ ለትምህርታችን ስለተጻፈ እኛም ደግሞ ስለምንኖርበት ማለት ነው። የተሰሎንቄ መጽሐፍ ከሙሉ ሐሳብ ውስጥ የሚፈልገውበት ቦታ የማካፍላችሁ ስለሆነ ስለ ባክግራውንዱ ወይም ስለ መጽሐፉና ስለ ተሰሎንቄ
ትንሽ ማለት ፈልጋለሁ። ከዛ መተን ወደ ሀሳቡ ስንገባ ለመረዳትም ስለሚመች በተለይ ቤተክርስቲያናችን የተሰሎንቄን መጽሐፍ ለጥቂት ወራቶች በመጽሐፍ ቅዱስ ጥናት ውስጥ ሰጥታን እያጠና ነው ስለነበረ ይህንን የተሰሎንቄን መጽሐፍ በአግባቡ እናጠና የነበረ ሰዎች ከምናገረው ከመልእክቱ ሀሳብ ጋር በቀላሉ እንግባባለን። ምክንያቱም በመጽሐፍ ቅዱስ ጥናት ላይ ያጠናኑ ስለነበረ ወይም ስለሆነ እቺ የተሰሎንቄ ከተማ በግሪክ ዘመን ግሪክ ኃያል ሆኖ በሚያስተዳድርበት ዘመን በ315 እና በ316 ዓመተ ዓለም ከክርስቶስ ኢየሱስ መወለድ በፊት በመቄዶንያ ንጉሥ ጀነራል ካሳንደር በተባለ በሱ የተቆረቆረች ከተማ ነች። እቺ የተሰሎንቄ ከተማ በሱ ስትቆረቆር ይሄ ጀነራል እሷን ከቆረቆረ በኋላ ስሟን በስሙ እንደሰየማት ይነገራል። ተሰሎንቄ ብሎ ስም ያወጣላት በሚስቱ ስም እና እቺ ከተማ አቀማመጧ ውሃ ዳር ስለነበረ ምቹ ከተማ ነበረች። ግሪክ የበላይ ሆኖ በሚያስተዳድርበት ዘመን ማለት ነው። ከዛ በኋላ ደግሞ የሮም ኢምፓየር ወይም የሮም መንግስት ግሪክን በግሪክ ላይ የበላይ ሆኖ ሁሉም ስልጣኑን ቀምቶ እያስተዳደረ ባለበት ሰዓት በዚችው ከተማ ነገሮች ሁሉም በማስፋፋት ቦታዋ ምቹ ከመሆኑ የተነሳ ሁሉን ነገር በማደራጀት የበለጠ ውብ ከተማ አድርጓት ይጠቀምባት ነበረ የሮም መንግስት። እንዲያውም የሮም መንግስት በጊዜው ዝነኛ ስለነበረ በጣም በመንገድ ስራ የታወቀ መንግስት፣ መንገድ በጣም ይሰራ ስለነበረ መንገድ ሁሉ ወደ ሮም ይመራል ተብሎ ምሳሌያዊ ንግግር እስከሚናገር ድረስ ይንቀሳቀሱ ስለነበረ ይሄ የሮም መንግስት የሰራው በዛን ጊዜ የሰራው ትልቁ መንገድ የተሰሎንቄን ከተማ መሀል ለመሀል አቋርጦ ይሄድ እንደነበረ ይነገራል። ትልቁ መንገድ ተሰሎንቄ በጣም ተፈላጊ፣ ለንግድ ተፈላጊ፣ እንደገና ደግሞ ለጦር እንኳን አቀማመጥ ለወታደሮች እጅግ ተፈላጊ የነበረች ከተማ ነበረች። በወቅቷ በመጀመሪያው ምዕተ ዓመት ተሰሎንቄ በሮማን ኢምፓየር ስለነበረች በጊዜው እጅግ አስፈላጊ ከተማ የተሰራው መንገድ ስሙ ኤግናቲያ ይባል ነበረ። ያ መንገድ ማለት ነው። ያ መንገድ እንደዛ ተብሎ ይጠራ ነበር። ጳውሎስ በ50 ዓመተ ምህረት ገደማ ተሰሎንቄ ሲጎበኛት ክርስትናን ሰብኮላታል። በ50 ዓመተ ምህረት ያው የዓመተ ምህረት መዛባት ሊኖር ይችላል፣ ግን መጽሐፍ ላይ የተጻፈው እንደዛ የሚል ስለሆነ የዛሬቷ ተሰሎንቄ ግን በአሁኑ ጊዜ የግሪክ ሁለተኛ ከተማ ነች። ከአቴንስ ቀጥሎ ሁለተኛ የግሪክ ትልቋ ከተማ ነች በአሁኑ ሰዓት እና ወደ 1 ሚሊዮን የሚጠጋ ሕዝብ እንደሚኖርበት ይነገራል። በአሁኑ ሰዓት በተሰሎንቄ ከተማ ውስጥ እምነቱ የግሪክ ኦርቶዶክስ ሃይማኖት ከሁሉ የበላይ ሆኖ ሲኖር ሌሎች ሃይማኖት ልክ በቁጥር ትንሽ እስልምናው፣ ካቶሊኩ፣ ፕሮቴስታንቱ ጥቂት በጥቂት እየኖሩ እንዳሉ ይነገራል። የዚህ የመጽሐፉ ጸሐፊ ጳውሎስ ነው። ተሰሎንቄ መጽሐፍ የጻፈው ጳውሎስ ነው። በ51 እና በ52 ዓመተ ምህረት እንደጻፈው ይነገራል። በዚህ በተሰሎንቄ መጽሐፍ ውስጥ እኔ ሐሳቤን ሳካፍላችሁ ተሰሎንቄ መጽሐፉን በ3 መንገድ ከፍዬው ነው።
መጽሐፉን በሶስት መንገድ ከፈልኩት ለመልእክቴ እንዲያመቸኝ። ሌላው በፈለገው መንገድ መክፈል መብቱ ነው። እኔ ግን ለመልእክቴ አቀራረብ እንዲያመቸኝ የመጀመሪያው ስለ ተሰሎንቄ አማኞች ተግባራዊ ክርስትና ጳውሎስ የሰሩትን ስራ በግልጽ ያስቀመጠበት ክፍል ነው። ሕይወታቸው እንዴት እንደነበረ፣ እንዴት ይመላለሱ እንደነበረ፣ ጌታን ከተቀበሉ በኋላ ጌታን በሕይወታቸው፣ በስራቸው፣ በማህበራዊ ኑሯቸው፣ በግንኙነታቸው እንዴት ያሳዩት እንደነበረ፣ ጌታን እንዴት ያከብሩት እንደነበረ የጻፈበት ክፍል ነው። አንዱ ክፍል። ሁለተኛው ደግሞ ራሱ ጳውሎስ ስለ ተሰሎንቄ ሰዎች የሕይወት ተግባራዊ ሕይወት ክርስትና ሲኖሩ እሱ የኖረውን ሕይወት መልሶ እነሱ ሲኖሩት ስላየና በአገልግሎት ውስጥ ውጣ ውረዱን ጭምር የጻፈበት ቦታ ነው። ሁለተኛው። ሶስተኛው ደግሞ እነዚህ የተሰሎንቄ ሰዎች መልካም ክርስትና እየኖሩ እያሉ ጌታን እያከበሩ እያሉ በእነሱም ደግሞ በስራቸው በእንቅስቃሴያቸው ጌታ ከብሮ እያለ ቀጣይ ነገራቸውን እንዳይበላሽባቸው ስለ ወደፊት ጳውሎስ እየለመነ እየመከረ ያሳለፈበት ክፍል ነው። በመጨረሻም ያነበብኩላችሁ ይሄንን ሐሳብ ጳውሎስ ተሰሎንቄ ለመጀመሪያ ጊዜ ሄደው በሁለተኛ የሚሽነሪ ጉዞ ስለነበረ በሐዋርያት ሥራ ምዕራፍ 17 ከ1 እስከ 9 ላይ ታሪኩ አለ። ታሪኩ በሐዋርያት ሥራ ምዕራፍ 19 ምዕራፍ 17 ከ1 እስከ 9 ላይ አለ። በጣም ከሚገርመው ነገር ጳውሎስ በተሰሎንቄ ከተማ የቆየው መጽሐፍ 3 ሰንበት ይላል። 3 ሰንበት ማለት አሁን እኛ 3 ሳምንት እንደምንለው 3 ሳምንት ነው። 3 ሳምንት ግን ከነሱ ጋር ሲቆይ የሰራው ስራ ግን ብዙ ዓመት የተነገራቸው፣ ብዙ ዓመት የተሰበኩ፣ ብዙ ዓመት የተማሩ ሰዎች ያላደረጉትን አይነት የህይወት ለውጥና እንቅስቃሴ በእነሱ ይታይ ነበረ። ሐዋርያት ሥራ 17:2 ላይ ለ3 ሰንበት ከነሱ ጋር እንደቆየ 3 ሰንበት ማለት 21 ቀን ማለት ከነሱ ጋር ለዛውም ደግሞ ጠላት እያሳደደው ማለት ነው። ለነሱ ጋር በመሆኑ በወቅቱ ተቃዋሚዎች ስለነበሩ እያሳደዱት በእንደዚህ አይነት ሁኔታ ነበረ የቆየው። እነዚህ የተሰሎንቄ አማኞች ፈጣን የህይወት ለውጥ በማምጣታቸው ጳውሎስ በጣም በመገረሙ ለተሰሎንቄ ሰዎች እንዲህ አላቸው፣ ለራሳቸው እንዲህ አላቸው፣ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት ወደ እናንተ መጣ እንጂ በቃል ብቻ አልመጣም ማለት ነው። ይህን ያለበት ምክንያት ነበር። በጊዜውና በወቅቱ ዜናና አንዳንድ የመዝናኛ ወሬዎች ስፍራ ስለነበራቸው ሰዎችም ለዛ ጆሯቸውን ይሰጣሉ ስለነበረ እኔ የመጣሁበት አቋም አመጣጥ እንደለመዳችሁት አይነት አይደለም። ሰምታችሁት በሕይወት ላይ ለውጥ እንዳያመጣው ወሬ አይነት አይደለም የመጣሁት አመጣጥ በሰው ሕይወት ላይ ለውጥ የሚያመጣ ነው። ነገር የሚለውጥ ነው። ሰው ከሰማው ብቻ በሰው ስለሰማው ነገር ላይ ለውጥ ያመጣል። አኗኗር ላይ ለውጥ ያመጣል። አስተሳሰብ ላይ ለውጥ ያመጣል። አኗኗራቸውን ፈጽሞ ይቀይረዋል። ለዛም ነው የ3 ሳምንት ስብከት የሚገርም ሁኔታ የሚገርም ልምምድ ውስጥ ያስገባቸው። የ3 ሳምንት ስብከት። ስለዚህ ቃል ብቻ አይደለም፣ መንፈስ ቅዱስም አብሮት በዚህ ላይ ይሰራል። ቃል ብቻ አይደለም
መንፈስ ቅዱስም ይሰራል። መንፈስ ቅዱስ ደግሞ ሲሰራ ስራው ይገለጣል፣ ሰው ያየዋል እያለ ለእነሱ መልዕክት ያስተላልፍላቸው። ምክንያቱም እሱ የሰበከላቸው ወንጌል ሰምታችሁ ከተለመደው ጋር አንድ ላይ እንዳልሆነ በግልጽ ያሳያል። ይሄ የክርስቶስ ወንጌል መልእክት ኃይል ስላለው ኢየሱስ ነው ብሎ ስለ ኢየሱስ የሚነገረው የምስራች ቃል ለሰማው ሰው ኃይል አለው። ይሄ ብቻ አይደለም። ከእግዚአብሔር የሆነ ድንቅና ተአምር ሌሎች ምልክቶች የማድረግ ብቃት አለው። ወንጌል አስተሳሰብን ይለውጣል። የሰዎችን የልብ ጥንካሬ ይለውጣል። ሕይወትን በሙሉ ይቀይራል። የነገራቸው ንግግር በኃይል የመጣበት በመንፈስ ቅዱስ የመጣበትን ነገር ትንሽ እያለ ያብራራል። የተሰሎንቄ አማኞች ስለ ተግባራዊ ሕይወት ሲናገራቸው ጳውሎስ እግዚአብሔርን እያመሰገነ ነው። ስለነሱ እንደዚህ አይነት መልካም ሕይወት ውስጥ መልካም አኗኗር ውስጥ እርስ በርስ የሆነ ጥሩ ግንኙነት ውስጥ በመፋቀር የሚያሳልፍ በመዋደድ የሚያሳልፍ ለእግዚአብሔር ራሳቸውን አሳልፈው በመስጠት የሚመላለሱበትን ነገር ሲመለከት ጳውሎስ እግዚአብሔርን አመሰግናለሁ የሚላቸው ስለ እምነታችሁ ስራ ይላቸዋል። ስለ እምነታችሁ ስራ፣ ስለ ፍቅራችሁ ድካም፣ ስለ ተስፋችሁ ጽናት እያለ አንድ ክርስቲያን የተሳካለትና የተቃናለት ክርስቲያን ወይም ደግሞ መንገዱ በመስመር ላይ የሆነ ክርስቲያን ሊኖሩት የሚገባቸው ሶስት መሰረታዊ ነገር ጠቅሶ ይናገራቸዋል። የእምነታችሁ ስራ፣ የፍቅራችሁ ድካም፣ የተስፋችሁ ጽናት። የእምነታችሁ ስራ የሚለው ሰው ክርስቶስ ኢየሱስን ካመነ በኋላ ነገሩን ራሱን ለጌታ ከሰጠ በኋላ የሚንቀሳቀሰው እንቅስቃሴ እሱ የፈለገውን የወደደውን መንገድ ሳይሆን ጌታ የሚደሰትበትና እሰይ የሚልበትን መንገድ ስለሆነ የእምነት ስራ ከያዕቆብ መልእክት ጋር የሚስማማ ሀሳብ ነው። እምነት ያለ ስራ ደግሞ እምነት አለኝ የምትል ከሆነ እምነትን በስራ አሳይ። እነዚህ የተሰሎንቄ ሰዎች ለተፈጠሩበት ዓላማ ነበር የሚኖሩት። በኤፌሶን 2:10 ላይ እንደሚለው መልካሙን ስራ እንድንሰራ በክርስቶስ ኢየሱስ ተፈጥረናል የሚለውን ሀሳብ የሚያሟሉ ናቸው። የተሰሎንቄ አማኞች እምነታቸው እንዳልኳቸው በስራ የተገለጠ ነበር። ሰዎችን መርዳት፣ እግዚአብሔርን መታዘዝ በጣም ይጮሃል። ቀንሰው ሰዎችን መርዳት፣ እግዚአብሔርን መታዘዝ፣ እግዚአብሔርን ፈርቶ መውጣት መግባት፣ በመልካምነት መገለጥ የነሱ የዕለት ተዕለት የሕይወት እንቅስቃሴያቸው ነበር። በቃል ብቻ ሳይሆን በድርጊት ነበረ ነገሮቻቸውን የሚገልጹት። ለማስመሰል አይደለም። የእግዚአብሔርን ሀሳብ እንደ እግዚአብሔር ሀሳብ የሚያስቀምጡ አማኞች፣ የሚኖሩ አማኞች፣ የሚተገብሩ አማኞች ነበሩ። ለታይታ አይደለም የሚንቀሳቀሱት። ያዳናቸውን ጌታ ለይተው ያውቃሉ። ካዳናቸው ጌታ ምን አይነት ረፍትና ጥቅም እንዳገኙ ያውቃሉ። ያዳናቸው ጌታ እንዴት እንደሚኖሩ ገብቷቸው ነው የሚንቀሳቀሱት። እነዚህ የተሰሎንቄ አማኞች ሕይወታቸው ምሳሌ ነበረ። በዛው መጽሐፍ ላይ ነው መዋል በአካባቢያቸው ያሉ ሌሎች አማኞች በእነሱ የሕይወት እንቅስቃሴ ይቀሙ ነበረ።
እንዴት እንደተዋጣላቸው እንዴት አይነት ኑሮ እንደሚኖሩ ይመለከታል። እነሱ ሲመለከቷቸው የእነሱ ሕይወት አኗኗር እነኛን ይኮንናቸው ነበረ። ምክንያቱም በጽድቅ የሚኖርና እንደፈለገው የሚወጣ የሚገባ አማኝ አብሮ ሊመላለስ ይችላል። የሕይወት የነፍስ ረፍት ግን የመንፈስ ረፍት ግን የለው ይኮንናል። ጻድቅ ኃጢአተኛ ይኮንናል። ይኮንን ነበረ። የሚሉ ሰዎች ይኮንን ነበረ። የዕለት ኑሯቸው በትክክል የማይወጡና የማይገቡ በአካባቢያቸው ያሉትን አማኞች ይኮንን ነበረ። የሚኮንን ሲሆን እኔ ስለ ራሴ አሰብኩኝ። እንደው አንድ ሰው ኮንኜ ይሆን ብዬ አሰብኩ። መልካም እግዚአብሔር የሚፈራ መውጣት አለዋል። ሰዎች ሲመለከቱት የሚኮረጅ መልካም ነገር እኔም እንደሷ ብሆን የሚያሰኝ ማለት የወጣ ነበር። በጣም ከሚገርመው ነገር እነኚህ ተሰሎንቄ አማኞች ምንጫቸው አይሁድ አይደለም፣ አሕዛብ ናቸው። አሕዛብ ደግሞ ጣዖትን የሚያመልኩ ናቸው። ወደ ክርስቶስ ኢየሱስ ከመጡ በኋላ ግን ከጣዖት አንድ ጊዜ ፊታቸው መልሰው ወደ ጌታ ከመጡ በኋላ ጣዖታቸው የቀድሞ የነበሩበት የሚናፍቃቸው ሰዎች አሉ። በጣም ጳውሎስ እያደነቀ የሚናገርበት ነገር ከጣዖት እንዴት ዞር እንዳሉ ዳግም ላያስቡ ዳግም ላያዩ መጀመሪያ የመጡበትን ነገር ላይከጅሉት እንዴት ዞር እንዳሉ ጳውሎስ ስለነሱ ይናገር ነበር። እንደዚህ ዘመን አይደለም። ጴንጤ መሆን ይፈልጉና ጴንጤ ቤት ከመጡ በኋላ መኖር ግን የሚፈልጉት ያ የመጀመሪያው ነው። እንደዚህ አይነት ይህ አይነት ደግሞ ክርስትና አይደለም። እያወቁ ማለት ነው። ይሁን መጽሐፉ እንሰማዋለን። ሰምተን ከኖርንበት እሰየው፣ ካልሰማን ደግሞ መጽሐፉ ያላለው ነገር በእኛ ሕይወት አይተገበርም ማለት ነው። አይተገበርም። በጣም ስለ እነሱ የሕይወት ጥራት ጳውሎስ ሲናገር እኛንና ጌታን የምትመስሉ ሆናችሁ ይላቸዋል። እንዲህ አይነት የድፍረት ንግግር የሚናገር ጳውሎስ ብቻ እኔ ጌታን እንደምመስል እናንተ ምን ምሰሉ ያለ ጳውሎስ ብቻ። ስለ እነዚህ የሰዎች የሕይወት ጥራት ሲናገር እኛንና ጌታን የምትመስሉ ሆናችሁ ይላቸዋል። ምን አይነት የሚያስገርም የሕይወት ጥራት! ከእሱ ጋር ያሉት ሰዎች ራሳቸው በትክክል የሚገቡ የሕይወት ምስክርነት ያላቸው መልካም ተሞክሯቸው ሌላ መስጠት የሚችሉ ስለሆነ እኛንና ጌታን የምትመስሉ ሆናችሁ ይላል። በጣም እዚህ ጋር በትኩረት ለመናገር የፈልገው ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ወንጌል የተሰበከ ሰዎች ገዛ በ3 ሳምንት ቆይታ ውስጥ ቃሉን ሲቀበሉ ጠላት በሩቅ አልመጣባቸው፣ የገዛ ወገኖቻቸው ተነሱባቸው። እነዚህ ጳውሎስ ግን አላቸው በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ምን ማለት ነው? ክርስትና እያሳቀ የምንጨርሰው ሕይወት አይደለም ማለት ነው። ክርስትና የሚቋቋመው ነገር አለ። በዓይናችን የሚገባ ነገር አለ። ክርስትናችንን ለማበላሸት በጆሮአችን የሚገባ ነገር አለ። ክርስትናችንን ለማበላሸት ከአፋችን የሚወጣ ነገር አለ። ክርስትናችንን ለማበላሸት በእጃችን የምንነካው ነገር አለ። ክርስትናችንን ለማበላሸት በእግራችን የምንሄድበት ቦታ አለ። ክርስትናችንን ለማበላሸት እና ክርስትና ጥርስ ተነክሶ የሚኖር ሕይወት መልካም አጋጣሚ ነው ተብሎ ፈገግ ባለ ፈገግታ ሁሉንም እፍስ የሚደረግበት አይደለም።
ሲያስብ የእምነታችሁ ስራ የሚላቸው ያወሩ ነበር። የፍቅራችሁ ድካም ነው። እግዚአብሔርን ስለወደዱ ሰውንም ስለወደዱ ለዚህ የሚከፍሉትን ዋጋ ነው ጳውሎስ የሚናገራል። ሰውን ለወደደው ዋጋ ሲከፍል በፍጹም ቅር አይለው፣ ደግሞ በብድራትም አይለው። ነገ ያለብኛል ብሎ አይከፍልም። ሰው ለወደደው መስዋዕት ስለሚል ለዚህ የተሰሎንቄ ሰዎች እግዚአብሔርን ይወዱ ነበረ፣ ሰውንም ይወዱ ነበር። ለዚህ የተሰሎንቄ ሰዎች አማኞች እግዚአብሔርን ሲያገለግሉ በትጋት ነበረ። ለምን? እግዚአብሔርን ስለሚወዱ። እግዚአብሔርን የሚወድ የሚያገለግለው ከልቡ ነው፣ ከልቡ ነው፣ ለታይታ አይደለም። ምክንያቱም መውደድ ነዋ፣ ፍቅሩ ነዋ እንደዚህ አይነት ውስጥ የሚያስገባው። እያንዳንዱ እንቅስቃሴያቸው በፍቅር ነው። የፍቅራችሁ ድካም ይላል። ወንድም ወንድሙን ለማገዝ ርቀት ይሄዳል፣ ብዙ ዋጋ ይከፍላል። ርቀት ይሄዱ ነው እርስ በርሳቸው የሚኖሩ ነው። ሌላ መጽሐፍ ላይ በጣም ተጽፏል። እነዚህ ግን የተሰሎንቄ ሰዎች ሕይወት ብቻ የሚናገር ስለሆነ ሞዴል ስለሆኑ ነው። ሞዴል አንዳንድ ያሉ መምህራኖች የሕይወታቸው ሞዴል ልክ የክርስቶስ ኢየሱስ ደቀ መዝሙር ሊኖር የሚገባውን ሕይወት እየኖሩ ስላለ እኛም ደግሞ ከነዚህ ሰዎች ልንኮርጆ የሚገባ ስላለ እኛም ደግሞ በእነዚህ ሰዎች ሕይወት ልንቀና ስለሚገባ ሕይወታችንን በዚህ መስመር ልናስገባው ስለሚገባ መጨከን ስለሚገባ ነው። መጨከን አለ መጽሐፍ የሚለው እውነት እኔ ብለው ተቀባይነት የለኝም። በመጽሐፉ ሁለት ስራመት ያነሱ ትክክል ለእግዚአብሔር ክብር ተክተው ሰሩ የሚንቀሳቀሱ ለታይታ አይደለም፣ ለማስመሰል አይደለም፣ ለእግዚአብሔር ክብር አምላኬ የሚፈልግ አምላኬ የሚፈልግ በከባድና በጣም ኃይለኛ ችግር በሚያልፉበት ጊዜ ጽኑ ነበር። በጽናት የሚያል ባጠዛጠት እያልኩ ይሄዳል እና ይሄ የፍቅራቸው ድካም ያስከፈላቸውን ዋጋ እነዚህ ክርስትና እየኖሩ ስላሉ ስለ ተሰሎንቄ አማኞች ነው እያወራሁ ያለ። ጳውሎስ ሶስተኛ የተስፋችሁ ጽናት ይላቸዋል። የተስፋችሁ ጽናት ይላቸዋል። ኢየሱስ ክርስቶስን ከማመናቸው የተነሳ ለሚመጣባቸው በተከታዩ ስለነበረ መከራ ከባድ ቢሆን እንኳን ክርስቶስ ኢየሱስ ያመኑት ጸንተው እንዲቆዩ አድርጓቸዋል። ምክንያቱም ክርስቶስ ኢየሱስን ያመኑት ከእርሱ ዘንድ ነገ ሽልማት እንዳለ እንደሚመጣ ወይም እንደሚሄድ ገብቷቸው ስለነበረ ከዚህ የተነሳ ስደትን የተለያየ መከራ ችግር ቢመጣም ይቀበሉታል። ጸንተው ስላሉ ያን አይበግራቸውም ነበር። ተስፋ አላቸው። ተስፋቸው ራሱ ክርስቶስ ስለነበረ ተስፋ ያላቸው ስለነበሩ ነገራቸውን መሬት ላይ ወይም ዘመን ላይ ከክለው የተቀመጡ አማኞች አይደሉም። እየበሉ እየለመሱ ምድራዊ ነገር እያደረጉ ስለ ነገሩ ማሰብ የተሳናቸው ክርስቲያኖች አይደሉም። ክርስትናቸው ከሚመጣው ጌታ ጋር መጥቶ ከሚወስዳቸው ጌታ ጋር ወይም እነሱ ሄደው ከሚገናኙት ጋር አገናኝተው የሚመላለሱ ክርስቲያኖች እንዲያውም እንዴት ነው ስለ መጨረሻው ጊዜ ስለ አማኞች እንኳን ጌታ ሲመጣ እንዴት ነው የሚሆኑ እያሉ ጥያቄ ነበራል። ጳውሎስ ራሱ የሞቱ ይነሳሉ፣ ከዛም በመዳለን እንጠቃለን፣ ሁላችንም ባየን ላይ እንገናኛለን፣ ጌታ እንቀበላለን እያለ ምላሽ ይሰጧቸዋል። እነሱ መኖር ብቻ አይደለም፣ ቀጣይ ሕይወት ለነሱ አጀንዳቸው ነበር። ተግባራዊ ሕይወትን የሚኖር ክርስቲያን የሚኖረው የሚመላለስበት ምድር
ሲናገር እሱ ራሱ የኖረበትን ነው። ስለ እነሱ የተግባራዊ ሕይወት እየኖሩ ያሉትን ክርስትና ሲናገር እሱ ስለኖሩበት ስላለፈበት ስላየው እንጂ በግምት አልነበረም ስለ እነሱ ሲናገር። ጳውሎስ እያገለገለ በስደት ውስጥ የሚያልፍበትን ያውቅ ነበር። በስደት ውስጥ ነው እያገለገለ የሚያልፍ። አገልግሎቱ ታማኝ ሆኖ ስለተቆጠረ በታማኝነት ነበር የሚያገለግለው። በታማኝነት ነበር የሚያገለግለው። እግዚአብሔርን ብሎ ነበር የሚያገለግለው። ከሰዎች አንዳች ፈልጎ አልነበረ የሚያገለግለው። ታማኝ አገልጋይ ነበረ ራሱ ጳውሎስ። እናገለግላለን ስለሚሉ በዛም ጊዜ ሞዴል ነበረ። አሁንም ለምንኖር ጳውሎስ የኖረውን ሕይወት እንድንኖር እሱ ሞዴላችን ታማኝ ሆኖ ማገልገል እግዚአብሔርን ደስ ለማሰኘት እንጂ ሰውን ደስ ለማሰኘት እንደማይሰራ ይናገራል። በቃ ነገሩ ከእግዚአብሔር ጋር እኔ ደስ ላሰኘ የምፈልገው እግዚአብሔር እንጂ ሰውን ደስ ለማሰኘት አይደለም። ልፋቴ ድካሜ ይላል። እንቅስቃሴ ሁሉ ነገሩ ከእግዚአብሔር ጋር ብድራቱን መቀበል የሚፈልገው ከእግዚአብሔር ከሰዎች አለ። ሰዎች እንዲያጨበጭቡለትም ማለት ነው። እያንዳንዷን ነገር ከሰዎች ጋር አገናኝቶ ምላሽ የሚፈልግ አይደለም። እንዳሁን እንዳዲሱ ዘመን አገልግሎት ማለት ነው። አንድ ቃል ይናገርና ከምዕመኑ 15 ምላሽ ይፈልጋል። ምላሽ አምላሽ የተባለ ይመስል ሕይወታችን የሚለውጥ ቃል የማይለውጥ ቃል ይናገርና 5 ዓመት ይፈልጋል። ምላሽ የሚፈልግ በግል ሕይወት ምላሽ፣ በአገልግሎት ምላሽ፣ በግል ኑሮ ምላሽ፣ በጋራ ምላሽ የሚፈለግበት ዘመን አለ። እኔ መልእክት አለኝ። መልእክት ለእናንተ እስከ ማድረስ እናንተ ድርሻችሁ መስማት ብትፈልጉ ማድረግ፣ ባትፈልጉ አለማድረግ ነው። ከእናንተ መስጠት ወደ እግዚአብሔር ይደርሷል። ያደርጉናል። ልክ ከእኛ ምላሽ ተቀብለው እንደሚሄዱ ከፈለጉ ምስል ጠዋት ተናግሩ ሳለላችሁ አሜን በሉት። ታብላው አታብላው ይህ አይመለከትም። ደግሞ የእግዚአብሔር መንግሥት የሚያስገባ ሰውን የሚያስተምር ነው። ጳውሎስ እንዲህ አይነት አገልግሎት አላገለገለም። መጽሐፍ ቅዱስ አያስተምርም። ለምላሽ አይደለም ያቆመ ምናገለግል መልእክተኛ እንኳን እግዚአብሔር የተናገረን መልእክት በቀጥታ ማድረስ። እኔ በመጽሐፍ ቅዱስ ውስጥ እግዚአብሔር መልእክተኛ ልኮ እንደገና በዛኛው በኩል ሌላ መልእክተኛ ልኮ ለከሌ ንገረው ያለበት ቦታ የለም በመጽሐፍ ቅዱስ የለም። ያለ በአሁኑ ሰዓት ግን ይሄንን ጎን ላለ ሰው ንገረው ይላሉ። መልእክተኛ ከሆነ ድርሻው በቀጥታ በሚሰማ ቋንቋ ግልጽ በሆነ ንግግር ለራሱ ነገር ነው። እግዚአብሔር መጽሐፍ ቅዱስ በሶስተኛው ወገን እንደዚህ አላ በሶስተኛው ወገን ልኮ ከሆነ ታሳይናል። ምላሽ ጤናማ የሆነ የክርስትና ሕይወት ምልልስ ራሱ ይኖር ስለነበረ ነገሩ ሁሉ ግልጽ ነው። አያወሳስብም። ከሰው አይፈልግም። ሌሊትና ቀን እየሰራሁ ነው የምደክመው ይላል ጳውሎስ። ከሰው አይፈልግም። ለገንዘብ ብሎ አይደለም የሚያገለግለው። ሰው ሲያገለግል ገንዘብ ያስፈልገዋል። ግን ማገልገሉን የገንዘብ ምንጭ አያደርግም ጳውሎስ። እርዳታ ይጠይቃል፣ ግን ምንጭ አያደርግም ጳውሎስ። ሕይወቱን የሚኖር አገልጋይ ራሱ እነኛም ሕይወታቸውን እየኖሩ ያለ አገልጋይ ራሱ ሕይወትን እየኖረ የሚናገር አገልጋይ ጳውሎስ በቅድስናና በጽድቅ ለከፋ ባይጠበቅ ኖሮ እየተመላለሰ ይላል። እየተመላለሰ በቃ ጌታ ከረዳ የምንኖረው እግዚአብሔር ደስ በሚያሰኝ በቅድስናና በጽድቅ ነቀፋ በሌለበት እናገለግላለን፣ እንገለገላለን። ይሄ ነው የሚፈለገው። ጳውሎስ እነዚህ
እነዚህን ምዕመናን ከልቡ ይወዳቸው ነበር። እንዴት ሆኖ ይሆን መልእክተኛ ይልካል እንደው ከእምነታቸው እንዲሞሉ አድርጓቸው ይሆን እያለ መልእክተኛ በስሩ ላሉት ለሚከታተላቸው ምዕመኖች ዋጋ የሚከፍል ሰው ነው። ለፈለገ ይሁን የሚል አይደለም ጳውሎስ። በስሩ ላሉት ምዕመን ዋጋ ይከፍላል። ከልቡ ወዳቸው ስለነበር። ስለዚህ ጳውሎስ እነዚህ የተሰሎንቄ ምዕመናን ይሄ ያሉበት ሕይወት እንዳይበላሽባቸው በዚሁ መቀጠል ስላለባቸው የእግዚአብሔርና የእነሱ ግንኙነት እንደነበረ እንደዚሁ እግዚአብሔር ደስ እያሰኙ መቀጠል እንዲገባው ራሱ የሕይወት ምንጭ ከሆነው ከእግዚአብሔር ጋር ነገሩ እንዳይበላሽ ቅድም መጀመሪያ ላይ ያነበብኩላችሁን ምክር መከራል። እንዲህ አለ፣ እንግዲህ አለ ጳውሎስ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን። አሁን ያላችሁበት የሕይወት ልምምዳችሁ መልካም ነው፣ ግን ይጨምራል፣ ይበዛል፣ ገደል የለውም ይላል። ይህንን እንድታበዙ ለምናል ካላቸው በኋላ በጌታ በኢየሱስ የትኛው ትእዛዝ እንደሰጠናችሁ ታውቃላችሁ። ይህ እግዚአብሔር ፍቃድ ይላል፣ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቅ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያው አስቀድሞ ደግሞ እንዳላችሁ እንደመሰከረላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ይላል። ምንድን ነው ይሄ ጽፍ የሚባል ሀሳብ አለ። ምናልባት እነዚህ ሰዎች ውስጥ አንዳንድ ነገር ሾልኮ ሳይገባ አይቀርም። ይሄ ሾልኮ የገባው ነገር የእነዚህ ሰዎች ሕይወት እንዳያበላሽ ለመከላከል ነው ጳውሎስ የሚሉት ማለት ነው። ዞሮ ዞሮ ምክር የሚመክረው ሰዎች አስቀድመው እንዳይገቡበት እንዳይነኩት፣ ከዛ በኋላ የማያስፈልግ ዋጋ እንዳይከፍሉ አንተ የገባበትማ ምን እንዳትነካው ይባላል፣ ምን እንዳትገባበት ይባላል። እሱ ውጣ ይባላል። እነዚህ ሰዎች ሕይወታቸው መልካም ስለሆነ በጥሩ ይኖሩ ስለነበረ እውነት እንለምናችኋለን፣ እንመክራችኋለን። ዋናው ትልቁ ነገር የእግዚአብሔር ፍቃድ መቀደስ ነው ይላል። የእግዚአብሔር ፍቃድ መቀደሳችሁ ያ ካልሆነ ደግሞ ይህንን አይነት አካሄድ ብትሄዱ ያልሆነ አካሄድ ብትሄዱ እግዚአብሔር ይበቀላል። በግልጽ እግዚአብሔር የሚበቀለው አካሄድ ሰው አያይ ብሎ ሰው ብዙ ነገር ሊያደርግ ይችላል። ሰው ከሰው ተሰውሮ የፈለገውን ሊያደርግ ይችላል። ግን ከሚገርማችሁ እግዚአብሔር ሳይበቀለው የሚያልፋት ያለ እግዚአብሔርና ሰው ሁሉ ሊረዳውና ሊያውቀው የሚችል በተለይ ሰዎች በዝሙት ርቀው እንዳይሄዱ እግዚአብሔር ወሰን አስቀምጧል፣ ምልክት አስቀምጧል።
ሰው እንኳን አላገኙም። ብዙ ሰዎች ስብራታቸው በእንደዚህ አይነት ነገር እግዚአብሔር አያይም ሰውም አያይም ብሎ በመተላለፍ ቤታቸው ተበላሽተዋል፣ ኑሯቸው ተበላሽተዋል፣ የተመሰቃቀለ ነገር ሆኖባቸው ይበቀላል እግዚአብሔር። ስለዚህ ለአንድ ቀን ተብሎ ለሚገኝ ደስታ ዘመኑን ሁሉ መሰቃየት ይመጣል። ዛሬ ይበቀላል። ስለዚህ እነዚህን የተሰራ አንዱ አለ ከሰዓት አንጻር እቺ ሌላ ብዙ የሚመከሩ ምክር አለ። እንደዚህ አይነት ምክር ጳውሎስ መከራል። እግዚአብሔር የሚበቀለው ጉዳይ ነው፣ በእናንተ መካከል እንዳይኖር ይላል። ይበቀላል፣ እግዚአብሔር ይበቀላል። ለግል ይላቸዋለሁ፣ እግዚአብሔር ይበቀላል። የገቡበት ገብቶባታል። እናንተ በርቀት ያላችሁ ያልገባችሁበት ዳግም እንዳትገቡበት እግዚአብሔር ይቀበላል። ቀጣይ ሕይወታችሁ ይዘበራረቃል። ትዳራችሁ እንኳን ቢሆን የሲኦል ትዳር ነው የሚሆነው። ለሕሊናችሁ ረፍት አይኖርም። በእግዚአብሔር ፊት እግዚአብሔርን እጅ አንስቶ የማመስገን እውነተኛ ምስጋና የመስጠት አቅም ያንሳችኋል። ዋጋ ያስከፍላል፣ ዋጋ ያስከፍላል። ስለዚህ እነዚህ የተሰሎንቄ ሰዎች ምዕመናኖች ማለት ነው የኖሩት ሕይወት የሚያስቀና እግዚአብሔር የሚደሰትበት ጌታ የሚደሰትበት የሚያሳርፍ ሕይወት። ስለዚህ እኛ ደግሞ ዛሬ የተሰሎንቄ ሰዎች ሕይወት ያየን የሰማን ሰዎች በመጽሐፍ ላይ ያነበብን ነው፣ በስብከትም የሰማን ነው። የተሰሎንቄ ሰዎች ሕይወት አኗኗር እኛ ልንኖረው ይገባል። እናንተም እኔ ማለት ልንኖረው ይገባል። መሰረታዊ ሕይወት ነው። ምስክርነት ያለው ሕይወት ነው። እርስ በርሳቸው ያላቸው ነገር ምስክርነት ይፈልጋል። ጎረቤት ስለነሱ ሕይወት ይመሰክራል። ይመሰክራል። አንድ ሰው ያለ አማኞች ያሉበት ነገር ቦታ ነው የሚኖር ጌታን አልመሰከሩ ነው ማለት በዛ ደግሞ ጌታ የለብስም ብቻ ነው ኑሮ የሚያዩ ሰዎች ኑሮ ብትናርገው እንዴት እንደሚኖር እኛ ላይ ያውቃል። እነሱ እንኳን ባይኖሩ ምስክርነት ወሳኝ ነው። ለዚህ የተሰሎንቄ ሰዎች የሕይወት ምስክርነት አላቸው። በሕይወታቸው ሌላ ሰዎች ይኮንኑ ነበረ፣ ነቀፌታ ያለነው ይኖሩ ነበረ። እንደዚህ የሚላቸው ሰዎች ደግሞ እንደሆኑ እየሆነ የኖረ ነበረ። ስለዚህ ኪሳራና ውድቀት እንዳይበላሽባቸው ይመክራቸው ነበረ። ምክሩ ምክር ብቻ አይደለም፣ ልመናም ጭምር ነው። ይወዳቸው ስለነበር በዚህ ሕይወታቸው እንዲቀጥሉ እግዚአብሔር እስከ መምሰል ድረስ እንዲያድጉ ስለሚፈልግ ማለት ነው። ስለ እነሱ እየተጨነቀ የሚኖር ታማኝ የሆነ ጳውሎስ የነሱ አገልጋይ ነበረ። ይሄ በጳውሎስ ብቻ ይተው አይደለም። ሁላችንም አገልጋይ ነን ብለን ለምናወራ ሁሉ የተሰጠ የሥራ ኃላፊነት ነው። በጌታ ከሆነ እያንዳንዳችን ይጠበቅብናል። በጌታ ከሆነ ኑሮ ይጠበቅብናል። በጌታ ከሆነ አገልግሎት ይጠበቅብናል። ይሄንን አደርገዋለሁ ይሄን አናደርገው ብለን ተፋፍለን የምንተወው ጉዳይ አይደለም። ሁሉንም ልናደርግ ይጠበቅብናል። ጌታ ኢየሱስ ይርዳን። እንጸልያለን። እንጸልያለን።